የኤሌክትሪክ መኪና ባትሪ የሚገባውን ጥንቃቄ ከተደረገለት አቅሙ ብዙ ሳይቀንስ ያለምንም ቅያሬ ቢያንስ 10 ዓመትና ከዚያ በላይ ማገልገል ይችላል። በኪሎ ሜትር ስናየው ደግሞ 400 ኪሎ ሜትር እና ከዚያ በላይ ሊያገለግል ይችላል። በዚህ ቪዲዮ ይሄ እንዴት ሊሆን እንደሚችል በሰፊው እናያለን። ወደ ቪዲዮ። ምንም እንኳን የኤሌክትሪክ መኪኖች የረጅም ጊዜ ታሪክ ቢኖራቸውም በደንብ ሪቮሉሽናይዝድ ከሆኑ ግን ብዙም ይሄ ነው የተባለ ዓመታት አልቆዩም። ነገር ግን ዳታ ለመውሰድ ያክል ቴስላ ሞዴል ኤስን እና ኒሳን ሊፍን ስናይ ከፈረንጆቹ 2012 ጀምሮ እስካሁን ድረስ በአገልግሎት ላይ ያሉ መኪኖች ናቸው። ይህም ማለት ለ13 ዓመት በአንድ ባትሪ ያለምንም ቅያሬ እያገለገሉ ያሉም አሉ። ስለዚህ ተገቢውን ጥንቃቄ ከተደረገላቸው ረጅም ዓመታትን ማገልገል ይችላሉ ማለት ነው። ታዲያ ከዚህ ቀጥሎ ባትሪያችንን እንዲቆይ ምን ማድረግ አለብን የሚለውን በደንብ እናያለን። እስከዛ ድረስ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አንደኛ፣ የአየር ሁኔታው በጣም ሞቃታማ ወይም ደግሞ በጣም ቀዝቃዛ ከሆነ መኪና ውስጥ ገብታችሁ ወዲያውኑ አስነስታችሁ አለመሄድ። አለስ ዳሽቦርዳችሁ ላይ ኖርማል እንደሆነ ምልክት ካላሳያችሁ፣ ምክንያቱ ደግሞ የመኪናው ባትሪ ማኔጅመንት ሲስተም ባትሪው የሚሰራበት ኖርማል የሙቀት ሌቭል አለ። ያን የሙቀት ሌቭል መጨመር ካለበት ጨምሮ፣ በጣም ሙቆ ከሆነ ደግሞ ወደ ኖርማል በማውረድ ስለሆነ የሚሰራው ለዚህ ትንሽ ጊዜ መስጠትና መታገስ ይኖርብናል። በተጨማሪም ኃይለኛ ሙቀት ሆኖ በዛ ሁኔታ እየነዳችሁ ቆይታችሁ ወዲያውኑ ቻርጅ አለመሰካት። ትንሽ አረጋግታችሁት ቴምፕሬቸሩ ወደ ኖርማል ከተመለሰ በኋላ ቻርጅ መሰካት ትችላላችሁ። ይህም ከፍተኛ ሙቀትን ባትሪው ጀነሬት ከማድረግ ታደጉታላችሁ ማለት ነው። ያ ማለት የባትሪያችሁን ጤንነት እየጠበቃችሁ ነው ማለት ነው። አሁንም በተለያዩ ቦታዎች ፓርክ በምታደርጉበት ጊዜ አላስፈላጊ ሙቀት እንዳይፈጠር ጥላ ቦታ ብታቆሙት ወይም ደግሞ ቤታችሁ ውስጥ ከሆነ የምታቆሙት ደግሞ የሆነ ማቆሚያ ጋራጅ ነገር ካላችሁ እዛ ጋር ፀሐይ ያልሆነ ኖርማል ቦታ ላይ ብታቆሙት። ምክንያቱም እንደሚታወቀው ኖርማል ከሚባሉ ወይዘር ካላቸው ሀገሮች ሞቃታማ የሆኑ ሀገሮች እዛ አካባቢ ያሉ ኤሌክትሪክ መኪኖች ባትሪያቸው ቶሎ የመጎዳትና ቶሎ አገልግሎት መስጠት የማቆም ነገር አለ። እዚህም እኛም ሀገር ኖርማል የሆነ ወይዘር ነው ያለው። ፀሐይ በሚሆንበት ጊዜ ግን ቦታ መርጦ ማቆም የተሻለ የባትሪያችንን ጤንነት ለመጠበቅ ያግዘናል ማለት ነው። ሁለተኛ፣ መኪናችሁን ረዘም ላለ ጊዜ አቁማችሁት የምትቆዩ ከሆነ ባትሪ ፐርሰንቴጁ 50% ድረስ ብቻ ቢሆን ይመከራል። ወይም ደግሞ 50% ብቻ ቻርጅ አድርጋችሁ ብታቆሙት የተሻለ ይሆናል። ምክንያቱም ከፍ ያለ ቻርጅ ካለው መኪናው ቢቆምም ስቲል ባትሪ ውስጥ ያሉት አዮኖች ኬሚካል ሪያክሽን ማድረጋቸው ስለማይቆም ወይም ደግሞ ባትሪ ውስጥ ያሉት አዮኖች መንቀሳቀሳቸው ስለማይቀር በዛ ምክንያት የባትሪ ፐርሰንቴጁ እየቀነሰ መሄዱ አይቀርም። የባትሪ ፐርሰንቴጁ ከፍ በሚልበት ጊዜ ባትሪ ውስጥ ያሉት አዮኖች መንቀሳቀስ ስለሚቸገሩ ያ ማለት ባትሪ ውስጥ ስትረስ ስለሚሆን የባትሪ እድሜያችሁን ይቀንሳል። ሌላኛው ደግሞ በተቃራኒ ዝቅ ያለ የባትሪ ፐርሰንቴጅ አድርጋችሁ ብታቆሙት ዲፕ ለሆነ ዲስቻርጅ ስለሚዳረግ፣ ምክንያቱም ምንም እንኳን መኪናው ቢቆምም እንዳልኳችሁ የባትሪ ውስጥ ያሉ አዮኖች ስለሚንቀሳቀሱ ስቲል የባትሪ ፐርሰንቴጁ መቀነሱ አይቀርም። ያ ማለት መኪናው ቆሞ በቆየ ቁጥር ዲፕ ለሆነ ዲስቻርጅ ሊዳርገው ይችላል። ስለዚህ እዚህ ጋር የተሻለው መደረግ ያለበት ምንድን ነው? 50% ድረስ ብቻ ቻርጅ አድርጎ ወይም ደግሞ 50% ላይ አድርጎ አቁሞት ለረጅም ጊዜ ቢቆይ ዲስቻርጅ ቢሆንም የተወሰነ የባትሪ ሊቀንስ ይችላል እንጂ ያን ያክል ቻርጅ አይሆንም። ሲቀጥል ደግሞ ባትሪው ለሚያደርገው የኬሚካል ሪያክሽን ወይም ደግሞ የአዮኖች እንቅስቃሴ ፍሪ የሆነ እንቅስቃሴ ስለሚያደርግ ያን ያህል ባትሪው ሳይጨናነቅ ለረጅም ጊዜ መቆየት ይችላል ማለት ነው። ሶስተኛ፣ ይህን እንኳን አብዛኞቻችሁ ታውቁታላችሁ፣ ፋስት ቻርጂንግን አለመጠቀም። በጣም ረጅም መንገድ እየሄዳችሁ መድረስ ያለባችሁ ቦታ ያላችሁ ቻርጅ በቂ ካልሆነና እዛ ቦታ ላይ መድረስ የማያስችላችሁ ካልሆነ በስተቀር ሁልጊዜም ሌቭልቱን ወይም ደግሞ ስሎ ቻርጂንግን መጠቀም። ምክንያቱም ፋስት ቻርጂንግ ማለት ድንገት ብዙ ቻርጅን በአጭር ጊዜ ባትሪያችሁ እንዲቀበል ማስገደድ እንደማለት ነው። ያ ማለት ደግሞ ሙቀት ጀነሬት እንዲያደርግ ወይም ደግሞ ሙቀትን እንዲያመጣ ያደርገዋል ባትሪው። በተደጋጋሚ ይሄ ሲሆን ደግሞ የባትሪውን እድሜ እየቀነሰው ይሄዳል ማለት ነው። ምክንያቱም በሙቀት ምክንያት ዳሜጅ እየሆነ ስለሆነ። ሌላው ደግሞ እንደ ቲፕ በፋስት ቻርጂንግ ቻርጅ ካደረጋችሁ በኋላ እንዳልኳችሁ በጣም የባትሪው ሙቀት ስለሚጨምር ባትሪ ማኔጅመንት ሲስተሙ ቴምፕሬቸሩን እስኪያስተካከል ድረስ ትንሽ ደቂቃዎችን መታገስ ይኖርብናል። ይህም የባትሪያችሁን ደህንነት እንድትጠብቁ ያደርጋል። አራተኛው፣ መኪናችሁ ምን አይነት ባትሪ እንደሚጠቀም ማወቅ። ያው እንደሚታወቀው ገበያ ላይ ያሉት መኪኖች የሚጠቀሙት ሊቲየም አዮን ባትሪ ነው። በሊቲየም አዮን ባትሪ ስር ደግሞ ሊቲየም አይረን ፎስፌት አለ። ኒኬል ቤዝድ የሚባሉ ደግሞ ኒኬል ኮባልት አልሙኒየም እና ኒኬል ማንጋኒዝ ኮባልት የተባሉ የተለያየ ሁለት ባትሪ ኬሚስትሪዎች ያሏቸው ባትሪዎች አሉ። በስፋት ኤሌክትሪክ መኪኖች የተጠቀሟቸው ያሉ ማለት ነው። ወደ መጀመሪያው ሊቲየም አይረን ፎስፌት ስንሄድ ይህንን ባትሪ ኬሚስትሪ የሚጠቀመው ቢዋይዲ ነው። ሲኤቲኤልም በእርግጥ ያመርተዋል ይህንን ባትሪ፣ ነገር ግን በስፋት የሚጠቀመው ቢዋይዲ ነው። ይሄ ባትሪ በዋጋ ደረጃ ትንሽ ይቀንሳል። ብዙ ቻርጅ የመሸከም አቅሙን ስናይ ሪሌቲቭሊ ብዙ አይደለም፣ ነገር ግን በጣም በሴፍቲ ደረጃ የተሻለ ነው። ሙቀት አያመጣም፣ ለእሳት ተጋላጭ አይደለም። እንዲሁም
ካምፓኒዎቹ እስከ 100% ድረስ ቻርጅ ቢደረግም ችግር የለውም ይላሉ። ነገር ግን በየቀኑ ለምትጠቀሙት ለዴይሊ ድራይቭ ከሆነ እንደተለመደው ከ20 እስከ 80% ድረስ ቻርጅ ቢሆን የተሻለ ነው። ነገር ግን ረጅም ኪሎ ሜትሮችን የመጓዝ ነገር ካለ እስከ 100% ቻርጅ ቢሆንም ያን ያህል ችግር አያመጣም ብለዋል። ይህንን ሪኮመንድ ያደርገው አምራች ካምፓኒዎቹ ናቸው። ሁለተኛው ኒኬል ኮባልት አልሙኒየም ነው። ኒኬል ኮባልት አልሙኒየም በብዛት ይህን ባትሪ ኬሚስትሪ የሚጠቀመው ቴስላ ነው። የተሻለ ቻርጅ የመሸከም ረጅም እድሜ ያለው ግን ትንሽ ወደድ ይላል። ኒኬል ማንጋኒዝ ኮባልት ደግሞ ኦልሞስት ከቢዋይዲ እና ሲኤትኤል ከሚያመርታቸው ሊቲየም አይረን ፎስፌት ከሚጠቀሙት ውጭ እንዲሁም ደግሞ ቴስላ በዩኤስ ከሚጠቀመው ውጭ ኦልሞስት በሚባል ደረጃ ሃዩንዳይ፣ ፎርድ፣ ቢኤምደብሊው፣ ቮልስዋግን ኦልሞስት አብዛኛዎቹ መኪኖች ማለት እንችላለን የሚጠቀሙት ይህንን ባትሪ ኬሚስትሪ ነው። እዚህ ባትሪ ኬሚስትሪ ላይ ስንመጣ ግን የግድ መከተል ያለብን ህግ አለ። መኪናችን ይህንን የባትሪ ኬሚስትሪ የሚጠቀም ከሆነ ወይም ደግሞ ኒኬል ማንጋኒዝ ኮባልትን የሚጠቀም ከሆነ የግድ ሲወርድ ከ20% ከፍ ሲል ደግሞ ከ80% በላይ ቻርጅ መሆን የለበትም። ስለዚህ በዚህ መልኩ የባትሪያችን ደህንነት መጠበቅ ይኖርብናል ማለት ነው። ለዛ ነው መኪናችን ምን አይነት ባትሪ እንደሚጠቀም ማወቅ ያለብን። በአምስተኛ ደረጃ ደግሞ የምናየው ሁልጊዜም በካምፓኒው አዳዲስ አፕሊኬሽኖች ሲለቀቁ ኢንስቶል ማድረግ እንዲሁም ሶፍትዌር አፕዴቶች ሲኖሩ ደግሞ ቶሎ ማድረግ ይኖርብናል። ምክንያቱም ከነበር የተሻለ ቨርዥን ሲኖር ባትሪ ማኔጅመንት ሲስተሙ ኢምፕሩቭ ይሆናል፣ አኪዩሬሲው ይጨምራል፣ መኪናው ላይ አላስፈላጊ ጃንኮች ካሉ ያስወግዳል፣ ትክክለኛ ኢንፎርሜሽን የመስጠት አቅሙ በደንብ ይጨምራል። ስለዚህ አፕዴት ማድረግና አዳዲስ አፕሊኬሽኖች ሲመጡ ቶሎ ኢንስቶል ማድረግ ለእነዚህ ፐርፐዞች ይጠቅማል። በዚህ መልኩ የባትሪያችን ደህንነት መጠበቅ እንችላለን ማለት ነው። በስድስተኛ ደረጃ ደግሞ የምናየው ሪጀነሬቲቭ ብሬኪንግ ሲስተምን ኦን ማድረግ ወይም መጠቀም። ይሄ ደግሞ አንደኛ ፍሬንሸራችሁን ትቆጥባላችሁ፣ ሁለተኛ ደግሞ ባትሪውን መልሶ ቻርጅ በማድረግ የባትሪ ኤፊሽንሲውን ይጨምራል። ይሄም ለባትሪው ደህንነት ለረጅም ጊዜ እንዲያገለግል ይጠቅማል። ሰባተኛ የፍጥነት ፔዳላችሁን በድንገት ከዜሮ በአንዴ ወደ ትልቅ ፍጥነት አለመጨመር ወይም ደግሞ ቀስ ብላችሁ ፍሎውን ጠብቃችሁ ማሽከርከር። ምክንያቱም ሞተሩ ድንገት ባትሪውን ብዙ አቅም እየጠየቀው ስለሆነ ይሄ ደግሞ ባትሪው ላይ ጫና ይበዛበታል። በዚህ ሰዓት ደግሞ አቅሙ እየቀነሰ ይሄዳል ማለት ነው። በተጨማሪም አላስፈላጊ ክብደቶችን ከመኪናው ላይ ማስወገድ ወይም ደግሞ አለመጫን፣ ይህም ባትሪያችሁን ለረጅም ጊዜ ለመጠቀም ይረዳል። በስምንተኛ ደረጃ ደግሞ የያዝኩት ባትሪ ማኔጅመንት ሲስተሙ ለማቀዝቀዣነት የሚጠቀመው ፈሳሽን ከሆነ በየጊዜው አለመጉደሉን በደንብ ቼክ ማድረግ። ስክሪናችሁ ላይ ወይም ደግሞ ዳሽቦርዳችሁ ላይ ደግሞ የተለያዩ ዋርኒንግ ላይቶች ካሳያችሁ ስፔሻሊ ከባትሪው ጋር የተያያዘ ከሆነ ምንም አይነት ጊዜ ሳታጠፉ ወዲያውኑ ወደ ጋራጅ በመሄድ ቶሎ ቼክ ማስደረግ ወይም ደግሞ ማሳየት። በመጨረሻም ሁልጊዜም ካምፓኒው የሚያዘውን ማኑዋል ወይም ደግሞ ጋይድ ላይኑን መከተል መርሳት የለበትም። እነዚህን ሁሉ ጥንቃቄዎች ካደረግን ቢያንስ አንድ መኪና ባትሪው ሳይቀየር ለ10 ዓመት ወይም ደግሞ በኪሎ ሜትር ስናየው 400 እና ከዛ በላይ ኪሎ ሜትር ያለምንም ባትሪ ሪፕሌስመንት ሊያገለግል ይችላል ማለት ነው። የዛሬ ቪዲዮአችን ይህንን ይመስል ነበር። ከተመቻችሁ ላይክ ማድረግ እንዳይረሳ። የተሳሳትኩት ካለ ለመታረም ዝግጁ ነኝ። እናንተ ደግሞ የምጨምሩበት ካለ ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።